ውሃ በሌለበት አሳን ማሳደግ መሞከር አሳዋን መግደል ብቻ። ኦክሲጅን በሌለበት ሰውን ለማኖር መሞከር ሰውየውን መግደል። ፍቅር በሌለበት የእግዚአብሔርን ሙላት መጠበቅ ሞኝነት። በፍቅር የሚኖር በሉስቲ በእግዚአብሔር ይኖራል። በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። አይ ላቭ ዩ ማለትና መውደድ የተለያየ ነው ማለት ነው። የሚወድ እኮ ያስታውቃል። አሁን የአባትና የእናት ፍቅር የተለያየ ነው። ቤት ውስጥ እናት በቃ ተጠራርጋለች፣ ፊትህን ቫዝሊን ተቀባሃለች፣ ንፍጥህን ምንን ጥርግርግ አረጋ በቃ ኢሞሽኗን ታሳባ አጥና ብሎ ሁለቱም እኮ ፍቅር ነው። ያኛው ዲሲፕሊን እያደረገ መስመር ይዘህ ትልቅ ሰው እንድትሆን እንጂ ኢሞሽን አያሳይህም አባት እና ልጅ ሆነ የአባት ፍቅር አይታይህም። እናቴ ናት የምትወደኝ ነው የምትለው። ትልቅ ሰው እየሆንክ ስትመጣ እየገባ ይመጣል። የአባት ኩርኩም ከ1000 አይ ላቭ ዩ ይበልጣል። ተግሳጹ፣ ጥላቻ የሚመስለው ቁጣው እና ፍቅር ኢሞሽን አይደለም ማለት ነው። አይ ላቭ ዩ ያለ ሰው ሁሉ ደግሞ እየወደደ ነው ማለት አይደለም። እኔ እዚህ ቸርች ውስጥ እስከ ሞት ድረስ ያሳደዱኝ ሰዎች በአይ ላቭ ዩ ያሰከሩኝ ሰዎች ናቸው። ፓፓ ያለ ነው ፓ አርጎኝ አሁን ፓፓ ሲሉኝ ምናምን በፓፓ አይደለም ነገሩ። አንዳንድ ሰው ሰዎች ስላንተ ያወሩትን ክፉ ነገር ሰምቶ የሚጠላ አለ። በቃ እኔ ሰውዬ እንደዚህ ከሆነማ በቃ ብሎ የሚተው ሰዎች አሉ። አንዳንድ ሰው ደግሞ አንተ ክፉ ነገር ስታደርግ አይቶ አይ በቃኝ የሚልህ ደግሞ አለ። አንዳንድ ሰው ከነድካምህ ሆኖ ደግሞ ከአንተ ጋር የሚቀጥል አለ። ታማኝ ሰዎች አሉ፣ ለፍቅር ለገቡት ቃል ለኮሚትመንታቸው እስከ መጨረሻ የሚሄዱ ሰዎች አሉ። እግዚአብሔር በእነሱ ነው የሚደነቀው። ባይዘው በየጊዜው አራዳ ብልጣ እንደዚህ የሚዘሉ ሰዎችን ይወስድ። በህይወታቸው ትልቅ ሰው ሲሆኑ አታያቸው። ኮሚትድ የሆኑ የሚወዱ የሚምሩ በከፍታም በዝቅታም ጭክን የሚሉ ሰዎችን እግዚአብሔር ለሚቀጥለው ትልቅ ነገር ኦልሬዲ እያጫቸው ነው። በየመንገዱ ሀሳብ የሚቀያየርና በየመንገዱ አዳዲስ ነገር የሚፈበርክ አእምሮ እግዚአብሔር ለትልቅ አደራ አያምነውም። እሱም ሰውዬ እስቲ በፍቅር የሚኖር በእግዚአብሔር ይኖራል በለው። በፍቅር የሚኖር በእግዚአብሔር ይኖራል። ስለ ኢየሱስ ፍቅር ብቻ ማሰላሰል ብትጀምሩ፣ አሁን በምን አይነት መወደድ እንደተወደዳችሁ ማሰብ ብትጀምሩ፣ አኖይንቲንግ ልክ ዝም ብሎ ይመጣል። አይገርምም? ማልቀስ ትጀምራለህ። ቅባት ዝም ብሎ አንተን ሆቨር ያደርጋል። አሁን ሰሞኑን በሆነ መዝሙር እየተነካው ነው። እኔ ምን ኖሮኝ ነው የሚያስወድድ ከላይ ከዙፋን የሚያስወርድ እርቃንህን ሆነ ያለ በፍታ ክብሬን መልሰሃል የኔ ጌታ። በቃ ቀራኔው መሄድ እኮ ነው። በምን ያህል ፍቅር እንደተወደድክ ማሰብ። እንዴት ፍቅር ከሰማይ እግዚአብሔርን ሰው አድርጎ እንዳመጣ ማሰብ ሲጀምር፣ የተወደድክበትን ፍቅር ማሰብ ሲጀምር ቅባቱ አንተ ላይ ይመጣል። ዝም ብሎ አይቀርም። ፍቅር መገለጥም፣ ፍቅር ኃይል ነው። ፍቅር ስሜት ሳይሆን በእግዚአብሔር መኖርና እግዚአብሔር በእኛ መኖሩ ነው። አንዳንድ ጊዜ በጣም የሚወዳችሁ የሚመስላችሁ ሰው ሳይወዳችሁ በጣም የማይወዳችሁ የሚመስላችሁ ሰው ሊሆን ይችላል የሚወዳችሁ። የፍቅር መለኪያችን ልክ አይደለም። እግዚአብሔር ወገኖቼ ፍቅራችንንና እንወዳለን የሚለውን ነው የሚፈልገው አይደለም እኮ የሚፈልገው። እግዚአብሔር
እኛን ነው የሚፈልገው። በእኛ መኖርና እኛ በሱ እንድንኖር ነው የሚፈልገው። ዩኒቲያችንን ነው የሚፈልገው። ኢየሱስ የሞተው ለዛ ነው። ምሳሌ 23:26 እግዚአብሔር ዝም ብሎ ምድር ላይ ያሉትን ሰዎች ፍቅራቸውን እየለቃቀመ የሚኖር በእኛ አይላቪዮ የሚኖር አምላክ አይደለም። እግዚአብሔር ሙሉ ነው። እሱ ልጄ ሆይ ልብህን ስጠኝ፣ your heart give me your heart። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነች። ምሰሩልኝ ቤት ምን አይነት ቤት ነው አለ። እስቲ ንገሩኝ። እኔ አሁን ሰማይ ቁጭ ብዬ ምድር ላይ የምረግጥ ነኝ። ኢማጂን እንድናደርግ እኮ ነው። የሰማይና የምድር ያክል ብቻ አይደለም እግዚአብሔር። ብቻ እኛ ርቀቱ እንዲገባን ማለት ምን አይነት ቤት ነው? አሁን ሰማይ ለተቀመጠ እግሩን ምድር ላይ ላደረገ እግዚአብሔር ምን አይነት ቤት ነው የምንሰራው? እኔ ከዚህ በኋላ አለ ጌታ በእጅ በተሰራ ቤት አልኖርም። ከዚህ በኋላ የምኖረው በእናንተ ውስጥ ነው። አሜን። የኔ ልብ ነው የእግዚአብሔር መኖሪያ፣ ማይ ስፒሪት። እናንተ የሕያው የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን? እኔ ነኝ የእግዚአብሔር ታበርናክል። ይገርማል። ጌታ ኢየሱስ እንደዚህ አለ። እራት የት እናዘጋጅልህ ሲሉት የሆነ ሰው ተከተሉ አለ። በእንስራ ውሃ ቀርቶ የሚሄድ ሰው እየተከተላችሁ ሂዱና የሰውየው ጌታ እዛ ደርሳችሁ እዚህ ነው እራት የምናዘጋጀው ሲሉ ይሰጣችኋል የሆነ ሰገነት። እዛ ሰገነት ላይ ሆናችሁ በደርብ የተነጠፈ የሚያምር ክፍል ያዘጋጅላችኋል። እዛ አዘጋጁልኝ አላቸው። በጣም የሚገርማችሁ ያ ቤት ከስሩ ምን እንደሆነ ታውቃላችሁ? ስሩ ደግሞ ፎቁ መንፈስ ቅዱስ የወረደበት ነው። ስሩ ደግሞ የዳዊት መቃብር ነው። የዳዊት ድንኳን የነበረበት ማለት ነው። የእግዚአብሔርን ታማኝነት ብቻ ዝም ብላችሁ እዩ። መንፈስ ቅዱስን ስቦ ቤተ ክርስቲያን እንድትወለድ እግዚአብሔር ከስንት ሺህ ዓመት በኋላ ቃል ኪዳኑን ጠብቆ ያፈሰሰው በዳዊት ቤት ላይ ነው። ምን አይነት እግዚአብሔር! የዳዊት ረሃብ ከስንት ሺህ ዓመት በኋላ ሁሉ መጥቶ እዛ ቦታ ላይ እግዚአብሔር ከቨናንቱን ፈጽሞ እና ዳዊት ምንድነው የሰራው? ድንኳን ሰራ። ከዛ በኋላ 4000 ነቢያቶችን ዘማሪዎችን እዛ ቦታ አደረገ። ለ24 ሰዓት እግዚአብሔር እንዲመለክ የእግዚአብሔር መንፈስ ህዝቡ ላይ እንዲመጣ የእስራኤል አምላክ እግዚአብሔር ከፍ እንዲል አደረገ። ከዛ በኋላ ጌታ ኢየሱስ ካረገ ከ10 ቀን በኋላ 50ኛው ቀን ላይ መንፈስ ቅዱስ